ስዩም አክሊሉ ሌሊቱን ውጋት እንዳጣደፈው ነጋ። ጠዋት ወደ ሥራ መሄዱ ቀርቶ ሚስቱ ወደ ሐኪም ቤት ይዛው ሄደች። ጦሰኞች የራሳቸውን ሰላም አጥተው ሰው ሰላም የሚነሱ አለችው ወይንሸት ደግፋ ታክሲ ውስጥ ስታስገባው። ሐኪም ቤት ደርሰው ከተመረመረ በኋላ ነፋስ እንደመታው ተነግሮት መርፌ ተወግቶ መታሻ ቅባትም ይዘው ተመለሱ። ጻድቅ የስዩምን መታመም የሰማችው ከሐኪም ቤት ሲመለሱ ነበር። ስዩም በሞትኩት ምን አገኘህ አለችው ልትጠይቀው ወደ መኝታ ቤት ስትገባ። ወይንሸት ከሐኪም ቤት በተሰጣት መመሪያ መሰረት በደረቷ አስተኝታ ቁልቁል ሽንጡንና ግራ ቀኝ ጎኑን እየላገች ታሸዋለች። ክንዶቹን እንደ ክንፍ ወደ ጎን ግራና ቀኝ ዘርግቷቸዋል። ፍርጥም ብለው በፀጉር የተሸፈኑ ናቸው። በሞትሽስ ይሻልሽ ነበር፣ ጦስሽ ለኛ ሳይተርፈን ከአጋሜ የተጠጋ ቁልቋል ሲያለቅስ ይኖራል አሉ። ፈርዶብን ከናንተ ጋር ተጎራበትን በማለት ወይንሸት አነበነበች። ምን ታደርጊ በእናቱ ማህፀን ሳለ የተመረቀውን ሰጥቶሽ የለ ስትል ጻድቅ በእርጋታ መለሰችላት። ስዩምም አከል አድርጎ አሁን ታዲያ እርሷን ምን አድርጊ ነው የምትያት አላት ከራሱ ቀና ለማለት እየሞከረ። እረፍ አሁን ብላ ወደታች ጨመቀችው። ጻድቅ ትንሽ ቆም ብላ ቆይታ ምህረት ይስጥህ ብላ ወደ ቤቷ ተመለሰች። ወይንሸትም አሽታው ካበቃች በኋላ በል እንግዲህ ጥቅልል ብለተኛ ብላ ስታለባብሰው፣ ወይንሸት ለምንድነው ጻድቅን የምታስቀይሚያት? ልክ እኮ አይደለሽም። እርሷ የተለሳለሰች ናት። ሰውን ተናግራ ማስቀየም የማትፈልግ ችግሯንና ብሶቷንስ ለኛ ያላዋየች ለማን ልታዋይ ይኖራል? የጎረቤት ትርጉሙስ ምንድነው? በማለት አስተዛዝኖ ሲነግራት ምነው አንተ ለእርሷ እንዲህ ተጨነክ ብላው በማኩረፍ ከመኝታ ቤት ወጣች። ባዝናለሁ የሰው ብሶት የማይሰማት አለ ብቻውን ሲቀር በሚስቱ አድራጎት ዝን ብሎ። ሚስቴ ነች፣ አካሌ ነች፣ አብሮ አደግ ጓደኛዬ ነች። ጸባይዋ ግን ሊገባኝ አልቻለም። ክፉ እንዳልላት የዋህና ደግ ነች፣ ጨካኝ እንዳልላት ሩህሩህ ነች። ግን ደግሞ እኔ የምላትን አትቀበለኝ። መጮህ ብቻ ምን ይሻለኛል? ምናልባት እኔ እርሷን ሐሳብ አልተረዳሁላት ይሆን ሲል ተጨነቀ። ውድቅ ብሎ 10 ሰዓት ተኩል ገደማ ሲሆን ነው ክፍሎም ከእንቅልፉ የቀሰቀሰው። ስዩም አመመህ እንዴ ባክህ? እንዴት ነው የሚያደርግህ አለውና ከፊት ለፊቱ ከእንጨት ሳጥን ላይ ተቀመጠ። አመመኝ ባክህ፣ ሌሊት ወደ እናንተ ስመጣ ነፋስ መታኝ መሰል። መጥፎ አጋጣሚ ነው ባክህ አለና ሲጋራ ከኪሱ አውጥቶ ይቅርታ ሲጋራ ባጭስ ትቸገራለህ? ግድ የለም አጭስ ሲለው ሲጋራውን ባፉ ያዝ አድርጎ አቀጣጥሎ ራሱን ወደ ላይ አቅንቶ ቡልቅ ካደረገ በኋላ እስቲ እንደው ሳይቸግርህ አረፈህ ብትተኛ አለው ወደ እርሱ መለስ እያለ። አዝናለሁ ሳይቸግርህ አልከኝ ለመሳቅ ቃጣውና መልሶ ፊቱን በማክፋት ረኔስ በጣም ተቸግሬ ነው። ሌሊት ለመምከርም ሆነ ለመቆጣት ሁኔታ አላመቸኝም ነበር። አሁን እንኳን መጣህ። አዝናለሁ ክፍሎ፣ አንተ እኮ ልጅ አይደለህም፣ ትመክራለህ እንጂ እኮ አትመከርም በማለት ንግግር ሲጀምር ክፍሎ ማቋረጠው። ይቅርታ አድርግልኝ ስዩም፣ ከዚህ እየመጣች በማልቀስ ስትነግርህ የበደልኳት ሊመስልህ ይችላል። ይልቅ እንደ እሳት የምትጠብሰኝስ እሷ ነች አለ በምሬት አነጋገር ግንባሩን ኮስተር አድርጎ። መቼም እኮ ከጎረቤት የበለጠ ታዛቢና መካሪ የለም። እናም አሁን ጻድቅን ጥፋተኛ ማድረግህ ነው ሲል በትዝብት ፈገግታ አየው። እኔማ መቼም ከቅርብ ዓመታት ወዲህ ጥሩ ስም እንደሌለኝ አውቀዋለሁ። በተለይም እዚህ ሰፈር ከመጣው ጀምሮ በሰካራም እንጂ በጨዋ ስም አልታወቅም አለ ፊቱ የቅሬታና የሐዘን መልክ እየለበሰ። ለምንድነው ከቅርብ ዓመታት ወዲህ ሰካራም የሆንከው? ችግርህ ምንድነው? በእርግጥ ገልጸህ ባትነግረኝም ከወደ መስሪያ ቤት አካባቢ ችግር እንዳለብህ ይገባኛል። ይህን ችግርህን ደግሞ የምትፈታው በመመካከር እንጂ እየጠጣህ በመስከርና ቤተሰብህን በደረቅ ሌሊት በመበጥበጥ አይደለም። ባላንጣው ቢያሸንፈው ወደ ሚስቱ ዞረ እንደሚባለው አይነት ይሆንብሃል። ክፍሎም ዛሬ እኮ የምንሰክርበት ወቅት አይደለም። ሰው መሆናችንን የምናስመሰክርበትና የኃላፊነታችንን ብቃት የምናስመዝንበት ሰዓት ነው። አገሪቷ በቋፍ ላይ ነው ያለችው።
የተፈጥሮ ችግር ከአንዱ ክፍለ ሀገር ወደ ሌላው ክፍለ ሀገር እንደ ወረርሽኝ በመዛመት እያጣደፉት ነው። ታዲያ ዛሬ ለሀገሪቱ መስከርና ኃላፊነትን መዘንጋት የሚበጃት ይመስልሃል? ዛሬ ሀገራችን የምትሻው ሰርቶ የሚያመረቃላትንና ብኩንነትን የሚዋጋላትን ነው። ምናልባት አንተ ሀገሪቷን ያልበደልካት ሊመስልህ ይችላል። ነገር ግን ግለሰባዊ በደል እየፈጸምክባት ነው ያለው። ሚስትህንና ልጆችህን በችግር እየጠበስክ አንተ አረቄ ታሳድዳለህ። ለሚስትህና ለልጆችህ ያላሰብክ ደግሞ ለሀገር ታስባለህ ማለት ዘበት ነው። ዛሬ አብዛኛው ህዝብ ድረሱልኝ እያለ የምጽዋት እጁን ዘርግቶ ርብርብ በሚደረግበት ጊዜ አንተ ይሄን መገንዘብ ተስኖህ ሰዓት እላፊ በመጠጥ ጠምብዘህ ስትገባ አታፍርም? አንዱ ጠብታ ውሃ አጥቶ ጉሮሮው ደርቆ ሲሞት፣ ሌላው ሰክሮ ሲተፋ፣ አንዱ ቁራሽ እንጀራ አጥቶ ከወደቀበት ሲቀር፣ ሌላው በቁንጣን ጮቤ ሲረግጥ ለህሊና ምን ያህል እንደሚከብድ አስበው እስኪ። ይሄን ማስተዋል የተሳናቸውን ግለሰቦችስ ምን እንበላቸው? በዚህ ወቅት ያንተስ መስከር ምን ይባላል? ክፍሎም የምመክርህን በተግባር ላትተረጉመው ትችላለህ። እኔ ግን የጉርብትናዬን በአንድ አካባቢ አብሮ የመኖር ግዴታዬን ከተወጣሁ አይቆጨኝም። አንተ ግን በዚህ ይዞታ ከቀጠልክ የኋላ ኋላ እንደሚቆጭህ ወቀው። ጊዜው እየጣለ ሲሄድ አንተ አሮንቃ ውስጥ ገብተህ ታወካለህ። እረ ለመሆኑ ልጆች ካንተ በማየትም ሆነ በግብር አንዳንድ ነገሮችን እንደሚቀስሙ አልተረዳኸው ይሆን? ወይስ የራሳቸው ጉዳይ ብለህ ትተሃቸው ነው? እስቲ ባልጠጣህ ቀን ራስህን ጠይቅ በማለት ተናግሮ ሲጨርስ ምክሩን መቀበል አለመቀበሉን ለማረጋገጥ ትኩር ብሎ አየው። ክፍሎም ተመስጧል። ወረድክብኝ አይደል አለው የቅሬታ ፈገግ ብሎ። እንደ አድራጎትህ ሲያንስህ ነው። ዋ ከዚህ የበለጠ ያለውን አጥንት የሚሰብሩ ቃላት እየመረጥክ ደበደብከኝ። ግን እኮ ቀደም ሲል ስለማታውቀኝ እንጂ እንደዚህ አልነበርኩ። ለዚህ ሁሉ ያበቃኝ ብስጭት ነው። ራለማበድ የምን የሆኜ ነው? ባለፊቱን እያከፋ ምንድነው ችግርህ? ይሄን ያህል ሊያሳብድ የሚያደርስ ችግር አለብህ ማለት ነው? ዋ ችግርስ ቢሉ ችግር ነው። ታዲያ እኮ ለችግር መፍትሄው መወያየትና መመካከር ነው። ዝም ብለህ በደፈናው ብትበሳጭ ዋጋ የለውም አለው ስዩም። ዋ ለማን ታወያየዋለህ? ዛሬ ሆድክን ገልጸ የምትነግረው ሰው ታገኛለህ? ግድ የለህም ለኔ ንገረኝ፣ ምስጢርም ከሆነ ጠብቅልሃለሁ አለው ትንሽ ፈገግ ብሎ። ምስጢርነት እንኳን የለውም አለና አንገቱን ደፋ አደረገ። ስዩምና ክፍሎም ምንም እንኳን ለ3 ዓመታት ያህል በጉርብትና አብሮ ቢኖሩም እስከዚህም ተቀራርበው የተጨዋወቱበት ጊዜ የለም። እንደ ማንኛውም ጎረቤት ሲገናኙ ሰላምታ ይለዋወጣሉ። አልፎ አልፎም ቡና ይጠጣጣሉ። ከዚህ ሌላ የጠበቀ ግንኙነት የላቸውም። ብቻ ጻድቅ አሁን ባሏ እየባሰባት ሲመጣ ጊዜ ለስዩም ስሞታ ስትነግረው መምከር ጀምሯል። እንግዲህ ችግርህን ንገረኝ ካልከኝ ወደፊት የችግሬም ተካፋይ መሆን እንዳለብህ እንዳትዘነጋ፣ አለበለዚያ ባወራህ ዋጋ የለውም አለ ካጎነበሰበት ቀና ብለው። እና ከስር ብጀምርልህ ነው የሚሻለው። ምክንያቱም የበለጠ ሊያስተሳስረን የሚችለውም ያስተዳደጌን ሁኔታም ስትረዳልኝ ነው አለና አቀማመጡን አስተካክሎ ቀጠለ። አባቴ የጭነት መኪና ሹፌር ነበር። እኔ የ3 ወይም የ4 ዓመት ሕፃን በሆን ነው እርሱ ከአስመራ ወደ አዲስ አበባ ሲመጣ እናቴ እኔንና የኔን ታላላቆች 2 እህቶቼን ይዛ አስመራ ቀረች። አባቴ ገንዘብ በየጊዜው ከመላኩም በላይ በ6 ወራት አለዚያም በዓመት እየመጣ ይጠይቀን ነበር። ነገር ግን ፍቅሩን ሳንጠግበው እርሱም ሳይጠግበን የሥራው ጸባይ ሆነና ቶሎ ይለየናል። ባጭሩ ካሰብ ወደ አዲስ አበባ ጨው ጭኖ ሲመጣ አዋሽ ላይ መኪናው ተገልብጦ ይሞታል። ስዩም በሐዘን ስሜት ራሱን ነቀነቀ። ክፍሎም ታሪኩን ቀጠለ። እንግዲህ አባቴ ሁኔታ በዚሁ አከተመ። ከዚህ በኋላ እናቴ ሐዘን ተሸክማ እኛን ለማሳደግ የኑሮን ውጣ ውረድ ብቻዋን ተጋተረችው። ችግሯ ትዝ ይለኛል። ጠላ ስትጠምቅ አልነሳላት ይላል። እርሱን ትታ ጉልት ትጀምራለች። እርሱንም አልቻለችበት። እንዲሁ እንደተንገላታች ሞተች። ስዩም በበለጠ በማዘን ራሱን ነቀነቀ። ቅርታ አርግልኝ ስዩም፣ ሲጋራ መጭሴ ነው። ማጭስ አረ ነገሩም የሚያስጨስ ነው። ክፍሎም አከታትሎ 2 ጊዜ ሳበና ጭሱን ወደፊት ገፋ ሲያደርገው ጭሱ ከእርሱ እየራቀ ሲሄድ ትኩር ብሎ አየው። ብን እያለ ሲጠፋ የእርሱም ሐሳብ
ብን ብሎ የሚጠፋ መሰለውና አንገቱን ደፋ። ግንባሩ እንደተቋጠረ ነው። እያጨሰ ማውራት አልፈለገም። ዝም ብሎ ሳበና ቁራጭ ሲጋራ ሲቀረው ከመሬት ጣል አድርጎ በጫማው ረገጠው። ከዚያም ወደ ስዩም ቀና ብሎ ቀጠለ። ይኸውልህ በእናታችን ሞት ምክንያት ሁለቱ እህቶቼ ትምህርታቸውን እያቋረጡ ሴተኛ ዳሪነት ገቡ። እኔም ከ7ኛ ክፍል ላይ ትምህርቴን አቋርጬ የዕለት ጉርሴን ለማግኘት ለውዝ እያዞርኩ መሸጥ ጀመርኩ። በዚህ ወቅት ነበር አባባ በርሄን የጻድቅን አባት ከአንድ ቡና ቤት ተቀምጠው ለስላሳ ሲጠጡ ያገኘኋቸው። አቅፈው ሲስሙኝ አባቴ ትዝ አለኝና እንባዬን አፈሰስኩት። በዚህ ጊዜ ጥልቅ ሐዘን ነበር የተሰማቸው። አባባ በርሄም እንደኔው አባት የከባድ መኪና ሹፌር ነበሩ። ከአባቴ ጋር ከሙያ አንጻር ብቻ ሳይሆን በአገር ልጅነትም ጭምር የጠበቀ ጓደኝነት ነበራቸው። አባቴ በሕይወት በነበረበት ወቅትም ገንዘብ ይልክልን የነበረውም በአብዛኛው በእርሳቸው በኩል ነበር። እኔም የማውቃቸው እርሳቸውም የሚያውቁኝ ያኔ ነበር። አዎ አባባ በርሄ ስራቸውን ጨርሰው ወደ አዲስ አበባ ሲመለሱ ይዘውኝ በመምጣት ትምህርት ቤት አስገቡኝ። መቼም የሾፌር ስራ አድካሚ ነው። አንድ ቀን ከቤት አድረው እንደሆነ ሌላ ጊዜ ሳምንት ወይም ወር በየክፍለ ሀገሩ መዞር ነው። በዚህ የተነሳም አባባ በርሄም ብዙውን ጊዜ የሚኖሩት ውጭ ነበር። ይሁን እንጂ እኔ ያለምንም ችግር ትምህርቴን ከጻድቅ ጋር ቀጠልኩ። ልጃቸውም እርሷ ብቻ ነበረች። እናቷ እርሷን ብቻ ወልደው በመሞታቸው በኋላ ያገቧቸው ሚስታቸው መሃን ነበሩ። ትምህርቴን የጨረስኩት ማለትም በሂሳብ መዝገብ አያያዝ በዲፕሎም አዲስ አበባ በሚገኘው የንግድ ሥራ ትምህርት ቤት ነበር። በማዕረግ ነበር የተመረቅኩት። በዚህ በኩል ደስ ብሎኝ ሳለ በሌላ በኩል ግን አሳዛኝ ሁኔታ ገጠመኝ። ከመመረቄ ቀደም ብለው አባባ በርሄ ታመው ሆስፒታል ገብተው ነበር እና ከህመማቸው ሳይድኑ አረፉ። ይኸውልህ እንግዲህ ሁለታችንም የሙት ልጆች ነን አለውና በረጅሙ ተነፈሰ። ይገርማል አለ ስዩምን በመደነቅ። ከመሰንበቻቸው እየተመላለስኩ ስጠይቃቸው እየደጋገሙ የልጄን ነገር አደራህን ወንድም እንድትሆናት ታላቅና ታናሽ የላትም ይሉኝ ነበር። ሞት ለያያቸው እንጂ አባትና የልጅ ፍቅር ልዩ ነበር። ከዚህ በኋላ ሚስቲቱ ያለውን ንብረት በድብቅም ሆነ በግልጽ ሸጠው ከጨረሱ በኋላ ሙት ዓመታቸውን አውጥተው ሀገራቸው አስመራ ለመሄድ ተነሱ። ይህን ሁሉ ሲያደርጉ ጻድቅ አትናገራቸውም ነበር። እኔ አላስችል ይለኝና ኧረ እንዴት ነው ጻድቅ፣ እኚህ ሴትዮ እኮ ዕቃውን ሁሉ ሸጠው ጨረሱት፣ ዝም አትበይ እንጂ ስላት ያሻዋን ታድርግ አባቴ እንኳን ሞቷል ነበር የምትለኝ። በወቅቱ በአባቷ ሞት እጅግ አድርጋ አዝና ስለነበር ለንብረት ደንታ አልነበራት። ላፋቸው ያህል አስመራ ይዤሽ ልሂድ ብለዋት ነበር። ነገር ግን ተወልዳ ያደገችው አዲስ አበባ ስለሆነ ለመሄድ ፈቃደኛ አልሆነችም። ይሄ ሁኔታም አስቀይሟቸው እኔማ የእንጀራ እናትሽ ነኝ፣ አባትሽ እኔ ተቀምጬ ክፍለ ምን አይደል አደራ ያለው ከእርሱ ጋር ቅር እንጂ እያሉ ከርመው በሚሄዱበት ዕለት የአባቷን የአንገት ወርቅ ደብቀው ይዘው ሊሄዱ ሲሉ ያስኳቸው። በዚሁ የተነሳ ድብልቅልቃችን ወጥቶ ተጣላን። ደግነቱ ብዙም ሳንጓተት በሰፈር ሰው አስፈርደን ሀብሉን አስቀረን። ያሉኝን ግን እስካሁን አልረሳው። እኔን ያዋረድኩ መስሏቸው ይኸው ቤቱን ለቅቄላችኋለሁ፣ ተጋብታችሁ ኑሩ፣ ድንቄም ወንድም ነበር ያሉኝ። በወቅቱ የአይነቱ አባባል ለእኔም ሆነ ለጻድቅ አጥንት የሚሰብር ነበር። ምክንያቱም እንደ እህትና እንደ ወንድም ነበር የምንተያየው። ያው እርሳቸውም አስመራቸውን ገቡ፣ እኛም ብቻችንን አዲስ አበባ ቀረን። የመተሳሰባችን ነገር ሌላ ነበር። ሐዘኑና መከራው ራሱ ይበልጥ እንድንተሳሰብ አድርጎናል። የሴትዮዋ አነጋገር ራሱ ለሐስገብቶናል። ብቻ እኔ አባባ በርሄን ያደራ ቃል የጣስኩ እየመሰለኝ ይጨነቅ ነበር። ወንድም እንድትሆናት አሉኝ እንጂ መቼ አግባት አሉኝ ይልና እርሷን ለጋብቻ በማሰቤ ራሴን በራሴ ወቅስ ነበር። ግን ደግሞ በዚሁ ሐሳብ ያልገፋውበትም። የለም ወንድም እንድትሆናት ማለታቸው ያለ እርሷ በስተቀር ሌላ ሴት እንዳታገባ ማለታቸው ነው። በተረፈማ የሴት አባት ሆነው እንዴት አድርገው ልጄን እንድታገባት ይሉኛል? ደግሞ ኩሩ ሰው ናቸው በማለት መልሼ ራሴን በራሴ ያደፋፍራለሁ። ያም ሆነ ይህ
አንድ ቀን የሀፍረትን መጋረጃ ቀዳደን ጣለው። ያውልህ የኔና የጻድቅ የጋብቻ ስነ ስርዓት ይህን ይመስል ነበር። ሐዘናችን በደስታ ነበር የተካነው ብለው ፈገግ ካለ በኋላ ሲጋራ አውጥቶ አቀጣጠለና ያጨስ ጀመረ። አሁንም እያጨሰ ማውራት አልፈለገም። ደጋግሞ ካቦነነ በኋላ ግማሽ ሲቀረው ከመሬት ጣል አድርጎ በጫማው ረገጠና ቀጠለ። ምን ላይ ነበር ያቆምኩት አለ እንደማሰብ እያለ። አዎ በሐዘኑ ምክንያት ጻድቅ ትምህርቷን ከ10ኛ ክፍል ላይ እንዳቋረጠች ነበር የቀረችው። ቢሆንም የከፋ ችግር አልገጠመንም። በረዳት ሂሳብ ሹምነት ተወዳድሬ አንደኛ በመውጣቴ ዛሬ ከምሰራበት መስሪያ ቤት ተቀጠርኩ። በተከታዩ ዓመት አብዮት ፈነዳ። የመጀመሪያ ልጃችንም ያሬድ ተወለደ። ውጥኗ ጎጆአችንም የምታስቀናና የፍቅር ጎጆ ነበረች። በስራዬ በኩልም በእውነቱ በጣም ጎበዝ ነበርኩ። እንዲያውም ቀልጣፋ ታታሪ እየተባልኩ በርካታ የምስጋና ደብዳቤዎች ተጽፈውልኛል። ከ3 ዓመት በኋላ ዋናው የሂሳብ ሹም በዕድሜ ጣራ ጡረታ ሲወጡ ኃላፊነቱን የተረከብኩ። ለ2 ዓመታት ያህል ያለምንም እንቅፋት ስራዬን ተወጥቻለሁ። የኔ ችግር የተፈጠረው አስፋው አባተ የዕቃ ግዢ ክፍሉን ደርቦ መስራት ከጀመረ ወዲህ ነው። እንደምታውቀው የአስፋው የሥራ ድርሻ ገንዘብ ያዥ ሆኖ ሳለ በአጋጣሚ የዕቃ ግዢ ክፍሉ ሹም በመሞቱ በሰራተኛ እጥረት በሚል ሽፋን ዕቃ ግዢ ክፍሉንም ደርቦ እንዲሰራ ተደረገ። ዕቃ ይገዛ ተብሎ ገንዘብ ወጪ ይደረጋል። ተገዝቶ የሚገባው ዕቃ ግን በከፊል ውጭ ተሸጦ ይሆናል። በዚህ ላይ የተጭበረበሩ የገንዘብ ደረሰኞችን፣ ስርዝ ድልዝ ካርኔዎችን ያቀርባል። የሥራ ማስኬጃ ገንዘብም በእጁ ነው። በየአጋጣሚው በእጁ የሚገባው ገንዘብ ቁጥሩ ብዙ ነው። በስራውና በትምህርቱ የበሰለ ባይሆንም በቦታው የቆየ በመሆኑ ጭራሽ ልቋቋመው አልቻልኩም። አንድ ቀን እርሱ በገንዘብ ሲጠየቅ እኔም በሂሳብ መጠየቄ እንደማይቀርልኝ በመረዳቴ ትንቅንቅ ገጠመ። ብዙ ጊዜ መክሬውና አስጠንቅቄው ሲያቅተኝ ለሥራ አስኪያጁ በቃልም ሆነ በጽሑፍ የዕቃ ክፍሉን እንዲለቅና በቦታው ሌላ ሰው እንዲተካበት አስገንዝቤያቸው ነበር። ዳሩ ግን ሳይሰሙኝ ቀሩ። በመጨረሻም ተግሳጹ ላስፋው መሆኑ ቀርቶ ለኔ ሆነ። ለካም አስፋው የሚጫወትብኝ እርሳቸውን ከጀርባ ይዞ ኖሯል። ከዚህ በኋላ ትንቅንቄ ከአስፋው ብቻ ሳይሆን ከእርሳቸውም ጋር ሆነ። በዚህ ወቅት የውጭ ትምህርት ዕድል ለ3 ዓመታት አግኝቼ ደህና ተገላገልኩ ስል ያለበት ቦታ ቁልፍ ስለሆነ እርሱ መሄድ አይችልም ብለው በእኔ ምትክ አንድ ዘመዳቸው የሆነ ተራ ሂሳብ ሰራተኛ እንዲሄድ አደረጉ። ይሄ ሁኔታ ትዕግስት አሳጣኝ። ከአስተዳደሩም ጋር መጣጣም ጠፋ። በዚያ ብለው በመተብተብ እንደ ጥፋተኛ ተቆጥሬ ወደ ክፍለ ሀገር እንድወረወር ተደረገ። እንግዲህ መጠጣት አልፌም መስከር የጀመርኩት በዚህ ጊዜ ነበር። ከሚስቴ ከልጆቼ የተለይቼ ህይወት ሊገፋልኝ አልቻለም። እንዳልወስዳቸው ቤት የለም። እኔ ራሴ አልቤርጎ ነው ያለሁት። ብቻ ማረር መትከን ሆነ ተግባሪ። በስልክ ተቀድሜም እንደሆነ አላውቅም። ከዚያ የገጠመኝ ችግር ተመሳሳይ ነበር። ስራዬን በትክክል መስራት አልቻልኩ። የንዴት የማብረጃ መጠጥ ሆነ። መጠጥን የቅርብ ጓደኛ አድርጌ ያስኩት። እየቆየሁም ካልሰከርኩ በስተቀር የጠጣሁ አልመስለኛል። በዚህ ሁኔታ 2 ዓመት እንደሰራሁ የዋናው መስሪያ ቤት ስራ አስኪያጅ ለጉብኝት ይመጣሉ። በዚህ ጊዜ ማመልከቻዬን ጽፌ በመቅረብ በቃሌም የተፈጸመብኝ እንደባ ከገለጽኩላቸው በኋላ ወደ አዲስ አበባ እንዲመለሱኝ ጠየቅኳቸው። እርሳቸውም በሁኔታው አዝነው እንድመለስ አደረጉ። ወደ ዋናው መስሪያ ቤት ነበር የተዛወርኩት። ይሁን እንጂ እኔ የምለው የሥራ ድርሻ አልነበረኝም። ይህም ያበሳጨኝ ነበር። በዚህ አይነት 6 ወራት እንደቆየሁ የመስሪያ ቤቱን የክበብ ገንዘብ እንዳጣራ ታዘዛለሁ። በዚህም መሰረት 5270 ብር የተበላ አጋልጣለሁ። ዳሩ ግን ተነቅፌበት ለሁለተኛ ጊዜ ወደ ክፍለ ሀገር ተወረወርኩ። ይሄ ሁኔታ ደግሞ ለእብደት ያደረሰኝ ነበር። ከዚህ በኋላ የሚመጣብኝን በጸጋ ከመቀበል በስተቀር ሌላ ምርጫ አልነበረኝም። ያው እንደ ልማዴ ከሥራ ወጥቼ መጠጥ ቤት መመሸግ ሆነ ተግባሬ። ዋ ስቃይ ነው እኮ ባክህ አለ ለራሱም ገርሞት። ሲጋራ ለማጨስ ፈልጎ የሲጋራ ፓኬት ከኪሱ አውጥቶ ሲያየው ባዶ ነው። አልቆበታል። እንደ መብሸቅ ብሎ ወደ ወሬው ተመለሰ።
1 ዓመት እንደሰራሁ አሁንም የዋናው መስሪያ ቤት ስራ አስኪያጅ ለጉብኝት ይመጣሉ። እንደ በፊቱ ማመልከቻ ይዤ አልቀረብኩ። ራሳቸው አስጠርተውኝ ሳላውቅ ሰው አሳስቶኝ ወደዚህ እንድትዛወር አድርጌ ነበር። የተነቀፍክበትም ጉዳይ የዚያ የክበብ ገንዘብ ነበር። ነገር ግን እንደገና ሲመረመር 5 ሳንቲም ሳይጨምር ሳይቀንስ ልክ አንተ ያጣራኸው ገንዘብ ጉድለት ተገኘ። በዚህ በኩል ሂሳቡን የመረመሩት ጓዶች አንተን አድንቀውልኛል። አሁን ወደ አዲስ አበባ እንድትመለስ አድርጌያለሁ። የምክስህም በዚህ ነው ብለው በአክብሮት እጄን ጨበጡ። እኔም ወደ አዲስ አበባ ከመመለሴ ይልቅ ደስ ያለኝ የተነቀፍኩበትን የሥራዬን ውጤት ስለተረዱልኝ ነበር። ከክፍለ ሀገር እንደመጣሁ ወደ ቀድሞ ቦታዬ እንድመለስ ተደረገ። እኔ ግን አልተደሰትኩበትም። ከቅርንጫፍ መስሪያ ቤቱ ስራ አስኪያጅና ከአስፋው ጋር የከረረ ቅራኔ እያለኝ ለምን ወደዚያ እንድመለስ እንደተደረገ ለኔ ግልጽ አልነበረም። ሆኖም ወደ አዲስ አበባ መመለሴን ወድጄ ስራ ከተባልኩበት ቦታ ደግሞ አልሰራም ማለት አልችልምና ስራዬን መጀመር ግድ ሆነብኝ። ወደ ቀድሞ ቦታዬ ስመለስ 2 ምርጫዎችን ይዤ ነበር። አንደኛው መንግስትና ህዝብ የጣለብኝን አደራ ለመወጣት ስል ቋጠሮውን መበጣጠስና ራሴንም ማጣት። ሁለተኛው አብሬ መቋጠር ነበር። ግን ሁለቱንም አላደረኩ። በእርግጥ ተስፋ ስቆርጥ ምን አገባኝ በማለት አብሬ ለመቋጠር ሞክሬ ነበር። ግን የባሰ ህሊና ሰቀቀን ነው የሆነኝ። ስለዚህ ንዴት ማብረጃ መጠጥ ሆነ። ከጻድቅ ጋርም ትንቅንቅ ገጠምን። አትጠጣ አትስከር ትለኛለች። ችግሬን ግን አትረዳልኝ። በተለይም ከአስፋው ጋር ማምሸቴን ካወቀች እብድ ነው የምትሆነው። በዚህ በኩል አግባብ አላት። እኔም በሆነ አጥቼው አይደል። ምን ላድርግ? በራሴ መተማመን አቃተኝ። የምጠላውን መውደድ የበታችን እንደ በላይ አድርጌ ማክበር ግድ ሆነብኝ። ምክንያቱም አጉል ንቀትና በችሎታ መመካት አላዋጣኝ አለ። አለበስጨት ብሎ እንደ እውነቱ ከሆነ ለመቀራረብ ምክንያት የሆነን ይህን ቤት ሲለቅ ለኔ ስለጠቆመኝ ነው። በሌላ በኩልም ከእርሱ ጋር ማምሸት ያልጎዳኝ አንዳንድ ምስጢሮችን እንዳውቅ አግዞኛል። አመቺ ሁኔታ ካጋጠመኝ አልለቀውም። እስከናለቃው ነው የምሰራለት ሲል ዛታ። ከፊቱ ላይ ኃይለኛ ቁጣ ይነበባል። ይደንቃል ማለስዩም ክፍሎ ማውርቶ ሲጨርስለት ከተራሱ እየተመቻቸ። በእርግጥ አስፋው አባተ ገንዘብ ምዝበራ ብቻ ሳይሆን የእርሱን ጥቅም የሚጻረረው ሰው ካገኘ ከማጥፋትም አይመለስም። ትልቁ ቁም ነገር ይልቅ አንተ ራስን መች ተቆጣጠርክና። የህዝብና የመንግስት ንብረት የሚቆጣጠር ሰው እኮ በመጀመሪያ ደረጃ ራሱን ከማንኛውም ሱስ ያጸዳ መሆን አለበት። አልተገነዘብከው እንደሆነ እንጂ ያንተ ባጉል ብስጭት ሰካራም መሆን እኮ ለነርሱ ምቹ ሁኔታን ፈጥሮላቸዋል። ለምንድነው ባጉል ንዴት ራስን የምትጎዳው? ዘዴ መጠቀም ስትችል። ብዙ ስልት አለ እኮ። ከስካር ጋር ተያይዞ የመጣው መዘዝ ለልጆች ፍቅር መንፈግህ ነው። ጻድቅም ብትሆን እንደነገርከኝ ሚስትህ ብቻ ሳትሆን ያደራህተም ጭምር ነች። ልታስብላት ይገባል። ደህና መሰረት ያለውን ቤተሰብ ደግሞ የችግር ማዕበል አያናውጸው። ባጉል ብስጭት ከምትሰክር ይልቅ ከልጆችህና ከሚስትህ ጋር ጓደኝነት ብትመሰርት እንዴት ያለ ህይወት ታገኝ ነበር። የልጆች ፍቅርና ጓደኝነት እኮ ልዩ እርካታን ነው የሚሰጥህ። ከነርሱ ጋር ስትቦርቅ እንደገና በነርሱ ቦታ እንዳለ ሆነ ነው የሚሰማ። እና እስቲ በመጀመሪያ ራስህን ተቆጣጠር ሲል ለዘብ ባለ አነጋገር መከረው። አይስዩ እንዴት ብዬ ራሴን እቆጣጠራለሁ? የነገርኩህ ምንድነው? ወይ አልተረዳህልኝ እንደሆነ አላውቅ። ስካር እኮ አብሮኝ ያደገ አይደለም። እንዲያውም ስካርን እንደኔ የሚጠላ ሰው አልነበረም። እስቲ ክፍሎም እንዴት ነበር ብለህ ጻድቅን ጠይቃት አለው። ሐሳቡን ያልተረዳለት መሰለውና እርሷም ነግራኛለች። እኔም ችግርህ ይገባኛል። ታዲያ በብስጭት መስከር ነው የሚያዋጣ ወይስ ራስህን ጠብቀህ ምን ማድረግ እንዳለብህ ብታስብ ሲል መልሶ ስዩም ጠየቀ። ራሴን መጠበቅ የምችለው በመጀመሪያ ደረጃ ከብስጭት ነፃ ሆኜ የሥራ ድርሻዬን ስወጣ ነው። እኔ ግን ስራዬን ማሸነፍ አልቻልኩም ነው የምልህ። ለምሳሌ ባለፈው የገዛው ባለቀለም ቴሌቪዥን አልበቃህ ብሎት ዛሬ ደግሞ በሚስቱ ስም መኪና ለመግዛት ይሯሯጣል።
ከደሞዙ ጋር ሲነጻጸር ግን ወጪው ሰማይና መሬት ነው። ይሄ ሁሉ እንግዲህ በየዕለቱ ከሚጠጣው ውስኪ ሌላ ነው። ታዲያ እንዴት ብዬ ነው ከብስጭት ነፃ መሆነው ሲል መልሶ ጠየቀው። ባዝናለሁ፣ እንዴት እንደማስረዳህ አልገባኝም። ጠጥተህ ሰክረስ የምታገኘው ጥቅም ምንድነው? መቼስ ዳግመኛ አልጠጣም አልሰክርም ብዬ አልምልልህም። እንግዲያውማ የመጠጥ ሱስ ነው የተጠናወተ። ዋ ይጠናወተኝም አይጠናወተኝ መንስኤው ሌላ መሆኑን ተረዳል። በል ወንድሜ አንተም አሞሃል፣ አረፍ በል፣ እኔም ሲጋራ ጠምቶኛል አለና በሐሳብ አልግባባ ስላሉ ምሕረቱን ይስጥህ ብለው ከተቀመጠበት ተነስቶ ልቅ አለ። ስዩም ግን በሁኔታው አዘነለት።